ማለት ነው በጣም ብዙ ስራዎችን እድሉን ብታገኙ መስራት የምንችል ሰዎች ነው ማለት ነው። ግን ምንድነው እይታችን መቀየር አለበት። እንዴት ነው ይህንን ነገር ወደ ቢዝነስ ወደ ገንዘብ ወደሚያመጣ ነገር የምቀይረው የሚለውን ሐሳብ ሁሉ ጊዜ ቀን በቀን ማሰብ አለብን ማለት ነው። ወደ ገንዘብ የሚቀየሩ ሐሳቦች እጃችን ላይ ያሉ፣ ግን በመጠቀምና ባለመጠቀም ምክንያት እንደዚህ አይነት ቦታዎች ላይ ይሆናሉ። ስለዚህ አንድ ሰው እቅድ የለውም ማለት ምንም ስራ አይሰራም ማለት ነው። እቅድ መሰረታዊ ነገርና ዋና ነው። አሁን እቅድ ላይ ከሚያስፈልጉ ነገሮች አንደኛው መረጃ ማሰባሰብ ማለት ነው ማለት ነው። አንድ እቅድ ለማቀድ መጀመሪያ ምን ማድረግ አለብን? መረጃ ማሰባሰብ አለብን። ስለምንሰራው ስራ፣ ስለምናደርገው ነገር። ለምሳሌ አንድ ሰው እንደቀደም እንደነገርኳችሁ ፀጉር ቤት ለመክፈት ቢያስብ፣ የሴቶችም ይሁን የወንድ ፀጉር ቤት ለመክፈት ቢያስብ መጀመሪያ ምንድን ነው የሚያደርገው? ገበያ ጥናት ያካሂዳል። ሰዎች እዛ አካባቢ ላይ ፀጉር ቤት ይፈልጋሉ አይፈልጉም ማለት አለበት የለበትም? አለበት አይደል? ዝም ብሎ ከመሬት ተነስቶ አይ በቃ እዚህ ጋር ፀጉር ቤት ያዋጣል ነው መክፈት አለበት የለበትም? ምን ማድረግ አለበት? መረጃ ማሰባሰብ አለበት። እኔ አካባቢው ምን ይመስላል፣ ሰዎች እየሰሩት ያሉት ሁኔታ ምን ይመስላል የሚለውን በደንብ ማየት አለብን ማለት ነው። ስራ የለም ብሎ የሚያስበውን ነገር መቅረፍ ይችላል ማለት ነው። ሌላው ሀገራዊ ሀብትን እንደ ግብዓት በመጠቀም የውጭ ምንዛሪ ማስቀረት ይችላል። አንድ ሰው አካባቢው ላይ የራሱን የስራ ፈጠራ ከፈጠረና ለምሳሌ አንድ የእንጨት ማሽን ቢሰራ ከውጭ የሚመጣው ዶላር በጣም አስቸጋሪ ነው። ያንን ዶላር ቀነሰ ማለት ለሀገር ይጠቅማል ማለት ነው። ሌላኛው ደግሞ ምንድነው የንግድ ስራ ስኬታማነትን በማረጋገጥና በማስፋት ተደራሽነት ይሆናል። ሰዎች አንድን ዕቃ ለመግዛት በጣም ሩቅ ቦታ ሄዱ የነበሩትን እዚህ ጋራ አመቻችቶ ያመጣላቸውና ምን ይሆናል ማለት ነው? የተሻለ መሆን ይችላል። የገቢ አቅምን ማሳደግ ይችላል። የገቢ አቅምን ያሳደግ ይችላል ማለት ትናንት የነበረን ገቢ በወር 1000 ብርና 2000 ብር ከነበረ የተሻለ ስራ መስራት ስንጀምር 3000፣ 4000፣ 5000 ስናመጣ ነው ማለት ነው ከነበረን ነገር የተሻለ መሆን አለብን። አሁን ሁሉ ጊዜ ራሳችንን መጠየቅ ያለበት ጥያቄ አለ። ይሄ ጥያቄ ምንድነው? ትንሿ የምትሏት ነገር ትልቅ ዋጋ ይዛ ትመጣለች። እንደነገርኳችሁ ድግስ መደገስ ቀላል ነገር አይደለም። ሰርግ ይሄ ደግሞ ሌላኛው ጥያቄ ነው ማለት ነው። ሌላኛው እንዴት ነው ያቀርኩትን ነገር ማሳካት የምችለው? ይሄ ሌላኛው ጥያቄ ነው። እንዴት፣ ለምን እያለን ጥያቄዎችን ካልጠየቀን እቅዳችን መኖር አይችልም። ስኬታማ ወይንም ግቡን መምታት አይችልም። እቅድ ግቡን ሲመታ ነው አይደል ግባችን ተሳካ የምንለው። ስለዚህ ምን መሆን አለበት? እቅዳችን ግባችንን መምታት አለበት ማለት ነው። ሌላኛው የሚጠቅም ወደ ስራ ጊዜ መቀየር አለብን። እነዚህ ዋና አሁን ያነሳናቸው ሀሳቦች በህይወታችን ላይ ትልቅ መሰረታዊ ለውጥ የሚያመጡ ጥያቄዎች ናቸው። እንደነገርኩ